ሰላም ቤተሰብ፣ ዛሬ እንግዲህ በአዲስ ነገር መጥቼላችኋለሁ ማለት ነው ቤተሰቦችዬ። እንግዲህ እንደምታዩት በጣም የሚያማምር ቀሚሶች ነው ማስጎበኛችሁ። ሰላም ብያለሁ ውድ የቲጂ ዩቱብ ቻናል ተከታታዮች በሙሉ፣ እንዲሁም ቤተሰብ ያልሆናችሁት ላይክ ሰብስክራይብ በማድረግ ቤተሰቡኑ፣ ቤተሰቦች የሆናችሁ ደግሞ ላይክ ሼር በማድረግ አበረታቱኝ ማለት ነው። መልካምነት ለራስ ነው። ከእናንተ ምንም የሚጎል ነገር የለም። ላይክ ሰብስክራይብ አርጉልኝ ስወዳችሁ። እና ዛሬ ደግሞ የማስጎበኛችሁ ልብስ ነው ማለት ነው። ትናንት በአጋጣሚ ልብስ ቤት ሂጄ ነበርና ለምን እዚሁ በመንገዴ ለምን ቤተሰቦችዬን እንደዚህ ምርጥ የሆነ ልብስ አላስጎበኛቸውም ብዬ አሰብኩ። እና ልብሱ እንደምታዩት በጣም ቆንጆ የሚያምር አሪፍ ልብሶች ናቸው እንደምታዩዋቸው ማለት ነው ቤተሰብ። እንግዲህ አስተያየታችሁ ደግሞ ኮሜንት ላይ ጻፉ። ሁሌ አስጎብኝን የምትሉን ከሆነ እኔ እየሄድኩ እየቀረጽኩ እያመጣሁ ማስጎበኛችሁ ይሆናል ማለት ነው። እንደምታዩት በጣም ቆንጆ አሪፍ፣ በጣም በተመጣጣኝ ዋጋ የሚሸጡ ልብሶች ናቸው። እንደምታዩ በጣም አሪፍ አሪፍ ቀሚሶች ናቸው ማለት ነው። በተለይ ለቀጫጭኖች፣ ወፍራሞች ደግሞ ምንም እንደማትሉኝ ተስፋ አደርጋለሁ። ለወፍራም ሰው በልኩ ይሰፋል ዞሮ። ስለዚህ የምታዩት ሽንቅጥ ያሉ ለቀጫጭን እንዲሁም ረዘም ያሉ ሴቶች የሚሆን ቀሚስ ነው ማለት ነው። በጣም የሚያምር አሪፍ አሰፋፉ ብትሉ ዲዛይኑ በጣም ያማምራሉ እና እኔ በተለይ በጣም ወድጃቸዋለሁ እነኚህ ቀሚሶች። እንደምታዩዋቸው አሰፋፋቸው፣ ደረታቸው ጋር ቅርጹ ምናምን በጣም ነው የሚያምሩ። የምር በተለይ እንደ ልብ ቅርጽ የወጣለትን እነኚህ በጣም ብቻ ግን ሁሉም ያምራሉ። ያው አይን አዋጅ ነው አይደል? አይን አዋጅ ነው የቱ መርጬ የቱ ልተው ከዛ እላችኋለሁኝ። እንግዲህ ይሄ መሰለ ቆንጆ ልብሶች ሳስጎበኛችሁ መቼም ትጎመጃላችሁ ብዬ አስባለሁ። ለመግዛት ማለት ነው። ገዝታችሁ ልበሱ እና ዱባይ ላይ በጣም ምርጥ ልብሶች አሉ። ምርጥ አሰፋፍ ነው እንደምታዩት። ቦርጭ የሌላት ሴት በተለይ እግዚኦ እንዴት አባቱ ነው የሚያምረው! ይሄ ስትለብስ እንደምታዩት ነው። ያኔ አሻንጉሊቷ ላይ እንደምታዩት አሁን ቦርጭ የሌላት እንዲሁም ቀጠን ረዘም ያለች ሴት ላይ እንዴት እንደሚያምር ብቻ ገምቱ፣ ተከየሉ ብቻ ገምቱ። እና በጣም አሪፍና ቆንጆ አሰፋፍ ነው እላችኋለሁ ውድ ቤተሰቦችዬ። እንዲሁም በቃ በሌላ ቀን እንደዚህ በሚያማምር ቪዲዮ በልብስ አሰፋፍ ቆንጆ ነገር ላይ አቅርብልን የምትሉን ከሆነ ችግር የለም አቀርብላችኋለሁ። ሂጄ አንዴ ሴትዮ በነገራችን ላይ ቅርብ ነው ሱቋ፣ ይሄ ልብስ የሚሰፋበት ቦታ ከምሰራበት ቤት ቅርብ ነው። ያው ምንድነው ልብስ ለማስቀነስ በሄድኩበት ነው በነገራችን ላይ እንትን ያልኩት ማለት ነው የቀረጽኩትኝ። እና ቅርብ ስለሆነ አሁንም ምን ብዬ ሄዳለሁ ከፈለጋችሁ ማለት ነው ልብስ ላስቀንስ ነው ብዬ ምክንያት ፈጥሬ መሄድ እችላለሁ። ብቻ እናንተ ፍቃዳችሁ ለመሙላት ማለት ነው። ያው ከፈለጋችሁ ነው። እንግዲህ እንደምታዩት በጣም ቆንጆና አሪፍ አሰፋፍ ናቸው ይላለሁኝ። እንግዲህ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ባይ ባይ።